በ200 ዶሮዎች ብትጀምሩ ወርሃዊ ገቢና ወጪያችሁ ምን ይመስላል? መጀመሪያ ገቢ ስናይ በ200 ዶሮ በቀን 185 እንቁላል ብትሰበስቡ አሁን ገበያ ላይ ባለው ዋጋ ከ19 እስከ 20 ብር ባለው ብትሸጡት በቀን 3700 ብር በወር ደግሞ 110 ሺህ ብር ገቢ ይኖራል። ወጪውን ደግሞ ስናይ 200 ዶሮ በቀን 24 ኪሎ ግራም መኖ ይመገባሉ። በወር ደግሞ 720 ኪሎ ግራም ማለትም ወደ 7.2 ኩንታል መኖ ማለት ነው። ስለዚህ ለመኖ በቀን 1656 ብር በወር ደግሞ 49680 ብር ከመኖ ውጪ ደግሞ ለክትባት ሰፕሊመንት መብራትና ውሃ በወር 10 ሺህ ብር ብትመድቡ ወጪያችሁ በአጠቃላይ 59680 ብር ይመጣል። ስለዚህ ከገቢ 110 ሺህ ብር ወጪ 59680 ብር ስትቀንሱ የተጣራ 50320 ትርፍ ይመጣል። ነገር ግን በ200 ዶሮዎች ስትሰሩ በዶሮ ቤት ኬጅ እንጂ የዶሮ ቤት ተከራይታችሁ መስራት አያዋጣም። ሰራተኛም ቢሆን ከ500 በታች ዶሮዎች ካሏችሁ እራሳችሁ ብትሰሩ ይመከራል። ማጂክን አዲስን ፎሎ ማድረግ ብልህነት ነው።